የስነ ልቦና ክፍተት አለባቸው። የትኞች አባት ሞቷል አባት የሚተካይ አጅብተ አባት ከባድ ነገር አባት በጣም የአባት ስሜት ከፍተኛ ስለዚህ የአባት ስሜት ስላጡ ምንም ብታደርግላቸው ላይረኩ ይችላል ምንም ብትንከባከባቸው አባት የለም የአባትን ቦታ የሚተካ ከባድ ስለዚህ ባህሪያቸው ሊውጥውጥ ሊል ይችላል ምንም አድርገህላቸው ላይረኩ ይችላል ምንድነው አይስቅም እንዴ ገዛውለት እንዲያረኩለት ራስ ልጅ የሆነ ገዝተለት ተገዛልኝ ብሎ ደስተኛ ሰው እንታለ የቲም ግን አድርገለት ያና ደስተኛ ላይሆን ይችላል ለምን ያደረገው አባቱ አይደል ሌላ አካሉ ያደረገለት ለምን ደስተኛ ምንድነው የምስጋና ቢስ ልትል አይገባ ስሜቱን ተረዳለት ትንሽ ደሞ ሆነ ክፋት ከጋዩ ልጅን ደብድበው ቀጥቅጠው እሱን ደሞ ብትቆጣው በቃ ለቅሶ ሊሆን ይችላል ብሶት ይለዋል ሊሳደቡሉ ይችላል ሊማታሉ ይችላል በቃ ተስፋ የሚቆርጥ ስሜት ሊሰማው ይችላል መሰበር ሰብር ጠይቅ የቲምን አደራ የተባለው ዝም ብሎ አይደለም በውስጡ ብዙ አስቸጋሪ ጉዳዮች አሉበት የቲምን መንከባከብ የቲምን መርዳት የቲምን መታገስ ማስተማር ከባድ ስለዚህ በግልህ ቤት አምጥተህ ከምታስተምረውን ይልቅ በግሩፕ በጀማ የቲሞች ማዕከል ማደሪያ መማሪያ ማዕከል ቢሆን የተሻለ ይሆናል